በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ተመልካቾቻችን እንኳን ለሆሳዕና በዓል በሰላም በደስታ በጤና አደረሰን። እንግዲህ አሁን የምንገኘው በቪዝባድን ሐመርኖ ቅድስት ኪዳነ ምሕረት ቤተክርስቲያን ሲሆን ሆሳዕናን እያከበረን እንገኛለን። አሁን ደግሞ አባቶቻችን ዘንባባውን ባርከው እየሰጡን ይገኛሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ላይ ተጭኖ ኢየሩሳሌም ሲገባ ሰው ከሕፃን እስከ አዋቂ ድረስ ዘንባባውን ይዞ ሆሳዕና ብሎ እየዘመረ ልብሳቸውን መሬት ላይ እያነጠፉ ተቀብለውታል። እሱንም ለማስታወስ እኛም በየዓመቱ በቤተክርስቲያናችን ስርዓት ሆሳዕናን እያከበረን እንገኛለን። አሁን ደግሞ ድባቡን እያሳያችሁ እንገኛለን። ከዚህ በኋላ ደግሞ ምእመናኑን ቃለ መጠየቅ ልናረግ ነው። በመጀመሪያ እንኳን ለሆሳዕና በዓል በሰላም አደረሰ። እንኳን በሰላም አብሮ አደረሰን። እንኳን አብሮ አደረሰን። ሰላም አደረሰን። እንኳን አብሮ አደረሰን ለመላው ሕዝበ ክርስቲያን። እንኳን ለሆሳዕና በዓል በሰላም አደረሶት። አሜን። እንኳን አብሮ አደረሰን። እንኳን አብሮ አደረሰን። እንኳን አብሮ አደረሰን። እሺ ስምህን ማን ልበል? ስሜ ጀሚል ይባላል። እሺ ስምሽን ማን ልበል? ስሜ ኢየሩሳሌም ይባላል። አሸናፊ ወርቁ ይባላል። በዚህ ስሜ ደግሞ አሸናፊ ገብረስላሴ። እሺ ስሞትን ማን ልበል? እኔ ዘረገነት ደስታ እባላለሁ። ስሜ ትዕግስት አለማየ ይባላል። ስሜ ህሊና ገበየው እባላለሁኝ። እሺ ኤርትራ የት ደብረ ተካባቢ ነበር? እኔ ከአስመራ ነው የመጣሁት። እኛ አካባቢ ደግሞ ቅድስት ማርያም ቤተክርስቲያን ነበረ፣ ትልቅ ቤተክርስቲያን ማለት ነው። እዛ አካባቢ ነው ሁሉ በዓል ምናምን ሲሆን ከቤታችን 500 ሜትር ምናምን ነው በዓል ሲሆን ምናምን ሁሉ ነገር እዛ ነው የምናከብረው። እሺ ኢየሩሳሌም ኢትዮጵያ የት አካባቢ የት ደብረ ነበር? ኢትዮጵያ ካሳንቺስ ደብረ ጽጌ ቅዱስ ዑራኤል ቤተክርስቲያን ነበር። እኔ ከወርጊስ ከቅዱስ ሚካኤል ቅዱስ አምነ ተክለ ሃይማኖት አካባቢ ነበር ሰፈሬ። እኔ ኢትዮጵያ ፊሊጶስ ደብር ነው ያለሁት። ከኮልፌ አጠና ተራ ፊሊጶስ ደብር ነው ያለሁት። ኢትዮጵያ መገናኛ ገርጂ ነበርኩ። ኢትዮጵያ ከቦሌ ደብረ ምሕረት ቅዱስ ሚካኤል ወአቡነ ጎርጎርዮስ ቤተክርስቲያን። እሺ እስኪ አንድ ማትረሳው ትውስታ ካለ ብታጫውተ። ትውስታማ ብዙ ነው። አሁን በአንዴ ስለጠየቅሽኛው እንጂ አሁን በተለይ እዚህ ስደት ሀገር መጥተህ ምናምን ስለማታገኘው እዛ ሀገር አሁን ትራንቾች ሆነን ልክ ሽቦ ስንሰራ ከዛ ተሰብስበ በተለይ ሆሳዕና ሲሆን ግንባር ላይ አስረ ምናምን አሁን ደግሞ እሱ እኛ ለልጆቻችን ልናደርግ እየሞከርን ነው። እሺ በዛ ጊዜ በሆሳዕና በዓል ጊዜ ልዩ የማትረሻው ትውስታ ካለሽ እስኪ ብታጫውቺ። ማረሳው ልዩ ትውስታ ያው እንደ በልጅነት በሰንበት ትምህርት ቤት ውስጥ ያደግኩ ነኝና እዛ የአህያ ላይ ተቀምጠው የሰንበት ተማሪዎቹ የክርስቶስን ወደ ኢየሩሳሌም መግባት የሚያስታውሱበት ድራማ ሲሰሩ አስታውሳለሁ። ልዩ ትዝታዬ እሱ ነው። እሺ ልዩ ትዝታ ባይኖረኝም ግን ያው ከቤተሰብ ጋር ተያይዘን ያው በዓል ሲደርስ ሁሉ ጊዜም ተያይዘን ቤተሰብ ወደ ቤተክርስቲያን አብረን ተሰብስበን እንሄዳለን። ልክ ያንን ደግሞ አሁን ደግሞ እኔ ደግሞ እዚህ ልጆቼን ይዤ መጥቼ ጠቅላላ ከቤተሰብ ጋር በዓሉን አክብረን አሁን ደግሞ ወደ ቤታችን ልንሄድ እየተዘጋጀን። በሆሳዕና ሁሉ ጊዜ ያው እንደሚታወቀው በጣም ደስ የሚል ትዝታ ነው ያለው። ሁሉ ጊዜ ሰፊ አገልግሎት ነው በቤተክርስቲያን የሚደረገው። ዘንባባውም ራሱን የቻለ ልዩ ውበት አለው።
እና ያው ሁሉ ጊዜ የሚናፈቅ በዓል ነው። ተለየ እንደዚህ ምለው ነገር የለም ግን ሁሌ ልዩ ነው ብዬ ብገልጸው ደስ ይለኛል። ሆሳዕና ጊዜ በጣም ማሰቡሰው የስላሴ ክርስቲያን ያለ ድራማ ሰራን በተለይ ደግሞ እንደዚህ በዓል ሲሆን ልዩ የሆነ ድራማ ያሳያል እና በጣም ብዙ ፕሮጀክት ማድረሳው ኮንታክት ነበረን ከተለያዩ ከተሞች ሳይቀር ከዛም የሚመጡ መዘምራን ድራማ ይሰራሉ ምናልባት ደግሞ ወደ ማጫዋ አካባቢ ምናምን ድረስ ነበርና አረሰው በጣም በጣም ነው አመሰግናለሁ። ችግር የለም። መልካም በዓል። በጣም ነው አመሰግናለሁ። አመሰግናለሁ። እኔ እሺ በጣም ደስ ይላል። አመሰግናለሁ። እግዚአብሔር ያክብርልኝ። አመሰግናለሁ አንቺን በጣም ነው አመሰግናለሁ። በጣም አመሰግናለሁ እህቴ አብጌል። እሺ መልካም በዓል። እሺ ለናንቺ በጣም ደስ ይላል። ቲጂ አመሰግናለሁ። እኔም አመሰግናለሁ። እንኳን አደረሳችሁ። መልካም በዓል ለሁላችሁ።